ምን ያረክ ነው? ሰማይም በመዳፌ ለመሸፈን እየሞከርኩ አልገባኝም። ሰዎች እንደዚህ ናቸው። በንስሐ ጸሎት፣ በሂደት ቅድስና፣ በልግስና በምታደርጋቸው ማናቸውም ጥረቶች ኃጢአትህን ለመሸፈን ጥረት የምታደርግ ከሆነ ሰማይን በመዳፍ ለመሸፈን እንደመሞከር ነው። አይቻልም። የሰው ልጅ በንስሐ ጸሎት እለት እለት እየጸለየ ኃጢአት አልባ ሆኖ አያውቅም። በልግስናው ኃጢአት አልባ ሆኖ አያውቅም። ምንም አይነት ተግባርን ቢፈጽም ኃጢአት አልባ ሆኖ አያውቅም። ስለዚህ ለመዳን የምታደርጉትን ከኃጢአት ለመንጻት የምታደርጉትን ጥረት ማቆም አለባችሁ። ያንን አቁማችሁ ወደ ትክክለኛ ወንጌል መመለስ አለባችሁ። ትክክለኛ ወንጌል ለማግኘት ተከታዩን ድረገጽ ይጎብኙ። ሰላም።